ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛላለሁኝ። እንዴት ይዟችኋል? ስራ፣ ጤና? ያው እኔ መሰለ ፓስታ ነው የምሰራው ዛሬ። በጣም ለየት ያለና የሚጣፍጥ ነው። በዚህ ዶሮ አለኝ፣ እዚህ ጋር አጥንት የሌለው ዶሮ አለኝ። እዚህ ጋር ደግሞ ፓስታ አለኝ። ምርጥ ፓስታ ነው። ፓስታ ለመጀመሪያ ጊዜ ነው የምጠቀመው። በጣም ወድጄዋለሁ። ሲበስል ይህን ይመስላል። ዋው! እዚህ ጋር ስጎ እንሰራለታለሁ ማለት ነው። ሽንኩርት አበስላለሁ እንደዚህ። ብራውን እስከሚሆን አበስለዋለሁ። ነጭ ሽንኩርት እጠቀማለሁ። ከዛ የተፈጨ ቲማቲም ጨምራለሁ። በደንብ አበስለዋለሁ። አንድ ማንኪያ ሳልሳ ጨምራለሁ። እንደዚህ ፈጠን ለማለት እሞክራለሁ። እዚህ ጋር ፓፕሪካ አለኝ፣ ማጅ አለኝ፣ የፍልፍል አስወድ፣ ከሙንና ትንሽ ሙሸከል አለኝ። ሚክስድ ሁሉም አይነት ማለት ነው። ጨው ጨምሬያለሁ። በደንብ አበስለዋለሁ ማለት ነው። እንደዚህ እንትን እያልኩኝ እዚህ ጋር የጣሊያኑ ቅመም አለኝ። አሪፍ ነው በጣም ሽታው በጣም ደስ የሚል ነው። ጣዕሙም ቆንጆ ነው። ከዛ አጠፋዋለሁ ማለት ነው። እንደዚህ ከላይ ከነሰነስኩ በኋላ አሁን ወደ ዶሮ መጣና እንቁላል አለኝ። እንቁላል 3 እንቁላል ጨምሬያለሁ። ነጭ ሽንኩርት ፓውደሩ አለኝ እዚህ ጋር ቅመም፣ እንደገና አይሚን ቀይ ሽንኩርት፣ ነጭ ሽንኩርት፣ ፓፕሪካ፣ ሶስቱም ፓውደር ነው ጨምራለሁ። ከዛ ፍልፍል አስወድ ጨምራለሁ፣ ጨው ጨምራለሁ። በደንብ እንዲዋሃድ አድርገዋለሁ ማለት ነው። ከዛ ከድኜ ተዋለሁ ትንሽ። እስከዛ የምጠብስበትን አዘጋጃለሁ። እንደዚህ እንትን የምልበት ቦክስ ማት አለኝ እዚህ ጋር ውጭ የተገዛ ነው። ይሄኛው ደግሞ የዳቦ ፍርፋሪ ነው። ዳቦውን ኦቭን ውስጥ አስገባሁት ቆራርሼ። ከዛ ፈጨት ታደረኩት ማለት ነው። ከ20 ደቂቃ ወይም በዛ ሆኖታል። አሁን እሱን አወጣና ጠብሳለሁ ማለት ነው። እንደዚህ በደንብ መጫን አለብኝ። ዶሮ ስለሆነ እየሰፋ ነው የሚመጣው። እኔ ደግሞ እንዲሰፋ ፈልጋለሁ። አሁን ስራዬ አሁን እዚህ ጋር የጋለ ዘይት አለኝ፣ ጠብሳለሁ ማለት ነው። በተመሳሳይ
በዚህ መልኩ ጠብሳለሁ። እዚህ ጋር ሶስ አለኝ አይደል? ያዘጋጀው ሶስ እዚህ ከሰኔው ላይ እንደዚህ ቁጭ አደርጋለሁ ማለት ነው። ዶሮውን የማስቀምጥበት ቦታ ዶሮዬ በዚህ መልኩ ወጥቷል ማለት ነው። ከዛ እንደገና ስጎ ከላይም እጨምርበታለሁ። እዚህ ጋር ጀብና ፓርሜዛን አለኝ። ትንሽ ነስነስ አድርጋለሁ። በመቀጠል ሞዘሬላ ነው፣ ጀብና ሞዘሬላ ነው። እሱ ትንሽ ውሃ አለው። እሱን እደፋና ለቅለቅ አድርጌው እመጣለሁ እንደዚህ። ከዛ እንደዚህ እንትን እለዋለሁ ማለት ነው። የሆነ ድብልብል ያለ ነገር ነው። አፍታታና ከዶሮው ላይ ሸፍነዋለሁ ማለት ነው። ትንሽ ፓርሜዛን ነስነስ አድርጌያለሁ። አሁን ወደ ኦቭን ውስጥ አስገባዋለሁ ማለት ነው። ከላይ ብቻ ነው የማበስለው። ኦልሬዲ ታችን የበሰለ ስለሆነ ከላይ ብራውን እንደሆነ ነው የምፈልገው ጀብናው። ከዛ ፓስታው እንደገና ወደ ስጎ ቀላቅላለሁ እንደዚህ። ዋው በዚህ መልኩ ደርሷል ፓስታው ማለት ነው። ሽታው አትጠይቁኝ እንዴት! ያው የፓስታ ፍቅር ያለበት በዚህ መልኩ መመገብ ይችላል። ሞር ደግሞ ዶሮ ጋር በጣም ነው የምር በጣም ደስ የሚል። ከዛ ያው ዶሮውን በዚህ መልኩ ወጥቷል ማለት ነው። በጣም ነው የሚያምረው ሽታው በስማም ነው። እንደዚህ ያቀርበዋለሁ ማለት ነው። ከላይ ሸፍ እናደርገዋለሁ ፓስታው እንደዚህ በዶሮ ዋው አሁን ይሄን እነሰንስበታለሁ። ኢጣሊ ትንሽ በተና አደርግበታለሁ። ከዛ ሪሃን በጣም አሪፍ ነው ሽታው። እንደዚህ ከላይ ነስነስ አደርጋለሁ ማለት ነው። በተና አለበት ያው ለከለር ነው። ዋው በጣም ነው የሚያምረው። ስለተከታተላችሁን እጅግ አመሰግናለሁ። መልካም እራት።